ከዱባይ ስናወራ የነበረው የላኩለትን ብር ደረሰኞችን እንዳለ መረጃዎቹን ነካ እያጠፋ ነበር። ስልኬን ካገኘኝ ሰዓት ጀምሮ ከስልኬ አልተላቀቀም። እሱ ነካ መረጃ እያጠፋ ነበር። ምንም አልገባኝም። ሶስተኛ ቀን ነው ደበደበ። ሀገር ገባው በሶስተኛ ቀን ደበደበኝ። በእጅ ያልኩትን ያስኩትን የነበረ ስልክ እኔ አንቺ ፍቅረኛ የማልደራደር ሲነኩሽ ማልተኛ ያልተዘመረለት ፍቅርሽን ጠባቂ ነኝ ክቡር ዘበኛ። የማንም ወጠጤ የማንም ጎረምሳ ድርሻው ያለለት የራሱ ያረረ ድርሻዬን ሊያነሳ ስርስርሽ ሲከተል ስርኑን የምልለት ክቡር ዘበኛሽ ነኝ ያልተዘመረለት። ታት ስደት ቆይቻለሁ። መንኮት ወድጄው አምኜው ደስተኛ ሆኜ በምኖርበት በነበረ ትዳር በቃኝ ብዬ ሁሉ ነገሬን አሳክቼ የቤቴን ሁሉ ነገሬን አሟልቼ አገሬ ነይ ብሎኝ እሱም ደስተኛ ሆኖ ነይ ብሎኝ በቃ ካሁን በኋላ እኔና አንቺ የልጅ እናት የልጅ አባት መሆን ነው የሚጠበቅብን። ከሰው ቤት ወጥተናል፣ ቤታችን ሰርተናል፣ ሰርቼ የምገባው ስራ ይዣለሁ። በቃ ነይ ብሎኝ ገባሁ። ከገባሁ በኋላ ያላሰብኩት አጋጣሚ ያላሰብኩት አንድ ቀን ለሰከንድ እንኳን ያላሰብኩት ነገር ገጠመኝ። የኖርኩለት ትዳሬ ፈረሰ። በገባው በሶስተኛ ቀን ነው ደበደበ። ሀገር ገባው በሶስተኛ ቀን የማልደራደር ሲነኩሽ ማልተኛ ያልተዘመረለት ፍቅርሽን ጠባቂ ነኝ ክቡር ዘበኛ። የማንም ወጠጤ የማንም ጎረምሳ ድርሻው ያለለት የራሱ ያረረ ድርሻዬን ሊያነሳ ስርስርሽ ሲከተል ስርኑን የምልለት ክቡር ዘበኛሽ ነኝ ያልተዘመረለት። አገር ቤት በገባው በ3 ቀኑ ደበደበኝ፣ ስልኬንም ሰባበረ ብላ ነበር የጀመረችውና እዚህ ጋር እንደምትመለከቱት ኮሜንታተሮች ደግሞ የዚች የእህታችንን ታሪክ እንግዲህ ሙሉውን እንደሰማችሁት ከመግቢያ ላይ እንደሰማችሁት ነው እና እኔ ሙሉውን ሰምቻለሁ የዚች የእህታችንን ታሪክ እና ብዙ ነገር ትማሩበታላችሁ ብዬ ያልኩት ነው። ምክንያቱም ዛሬ ላይ እኛ ስላልደረሰብን ሳይሆን ነገ ላይ የደረሰባትን እህት ብታገኙ ለሷ ትመክራላችሁ ማለት ነው። እና አንድ ሰው ታሪኩን ሲያጫውት አንድም ሌላውን ያስተምራል፣ ሁለትም ደግሞ ያቺ ባለ ታሪኳ የምክር አገልግሎት ታገኛለች፣ እሷም ትተነፍሳለች። እውነቴን ነው፣ ዝም ብሎ ይዞ ከመቀመጥ ይልቅ ማለት ነው። እና እኔ እስከ መጨረሻው ነበርኩኝ የዚች የእህታችንን ታሪክ ስሰማና ከታዘብኩት ትንሹን ላሳያችሁ። እዚህ ኮሜንት ላይ እህታችን ልክ እንደገባች እንግዲህ በቃ ጓጉ ማለት ነው ታሪኩን ለመስማት። ደበደበኝ፣ ረብስማን በጣም ገራሚ ነው እውነት ግን ይገርማል በጣም ድብድብ የሆነ በቃ ጥል ስድብ ምናምን አለ ሲባል ፍጥነታችን ለዛ ነገር ኧረ ተው ግን ተው፣ ቁም ነገር ይበልጣል ከድብድብ። እሺ ከዛ ምን አደረገሽ? ኧረ ወደዛ ታሪኩን ብቻ አጫውቺን ምናምን። እዚህ ኮሜንት ላይ ቶሎ በይ አፍጥኙ፣ አሌክስ ጀምሪ በላት እንዲህ በላት ያሉት መሀል ላይ ገብታ ስትጀምር ነው እንዳዲስ ማለት ነው። ምክንያቱም እንዳዲስ ከመሀል ከመነሻው ገብታ ካላወራች ሌላውን ሰው አያስተምርም። እንደገና ደግሞ ቤቱን የከፈተው ባለቤት ወንድማችን አሌክስ እሱ ሰምቶ ሊመክራት ወይም ደግሞ የሆነ በምክር ሊመክራት አይችልም ማለት ነው። እና ሌላውም ደግሞ ሊያስተምር አይችልም፣ ዝም ብሎ ነው የሚሆነውና ያንን መጀመሪያ ላይ የጀመረችውን መታኝ ደበደበኝ ብላ ያለችውን ሰምተው ኮሜንታተሮች እዚህ ጋር እንደምታዩት በቃ የሚጽፉት ኮሜንት አስገርሞኝ ነው እዚህ ላይ ይዤላችሁ የመጣሁት። የምሬ ነው። ሰው ግን ታሪክን እንደው በቃ እንደ ስክሮል እንዲህ እንደምናየው ስክሮል እንደሚደረገው እንደዛ አድርጎ የምታስቡ ሰዎች ግን እኔ በጣም ታዝቤ እኔ አንድ ኮሜንት አልጻፍኩም፣ ግን አንብቤያቸው የተገረምኩባቸው ስለሆኑ እንደው ዝም ብዬ ላሳያችሁ ብዬ ነውና ምን አሰብኩኝ መሰላችሁ? እንግዲህ አረብ ሀገር በቆይታዋ 7 አመት ቆይታለች እህት እና እንደሰማችሁት
እንግዲህ በቪዲዮና በ7 ዓመት ሙሉ ቆይተዋ የ7 ዓመት የሰራችበትን ሁሉ ለዛ ለባለቤቷ ስትልክ እንደነበረ ነግራን አለች። ግን መጨረሻው ያስጠላል ያሳዝናልም። የምሬን እምላችሁ በጣም ከዚች ህይወት እኔ ብዙ እሰማለሁ። በነገራችን ላይ ግን ለኔም እሰማለሁ፣ ለሌላውም ደግሞ አካፍላለሁ። ይመክራዋል ይጠቅመዋል ብዬ ያሰብኩትን ለሌላው ደግሞ ማከፈል በጣም ደስ ይለኛል ማለት ነው። ለዛም ነው እዚህ መጣሁትና ከዚህ ትማራላችሁ ብዬ አስባለሁ። እስከ መጨረሻው አዳምጡት ማለት ነው። እንግዲህ እህታችን ልግባ ምንድነው ከዚህ በፊት በዚች እህታችንም ላይ የሰማነው እንደሄደች በመደብደብ ስልኳን ሰባበረ። ይሄ ስልክ መሰባበር ደግሞ ቻሌንጅ በጣም ተደጋግሟል። ከዚህ በፊትም እዚህ በቪዲዮ ላይ እንደማስቀምጣቸው ሴን ከፍቶ ወርቆችን አንስቶ ኪሱን ያደረገው ከዱባይ ስናወራ የነበረው የላኩለትን ብር ደረሰኞችን እንዳለ መረጃዎቹን ነካ እያጠፋ ነበር እሱ። አሁን እዛ እንግዲህ ቃል ኪዳን ልናደርግ ነው እዛው ገርማል። ይኸውላችሁ እንግዲህ ምን አለ መሰላችሁ ስልክ መሰባበር ምን አመጣው? ለኛ እያስተማራችሁን ነው ወንዶች። እኔ ግን ወንዶች ስል ሁሉንም አልወከልም። ለምን እንደሆነ ታውቃላችሁ? አሉን የማውቃቸው ባለቤታቸው አረብ ሀገር እየሰራች በምትልከው ገንዘብ የሰራችበትን ገንዘብ ጥሩ ነገር ላይ አውለው ወይም ደግሞ ቤት ሰርተው ወይም ደግሞ የሆነ ነገር ከፍተው ስትመጣ ህይወቷን ሁሉ ደስተኛ እንድትሆን ሰርፕራይዝ የሚያደርጉ ወንዶች ስላሉ ሁሉንም ወንዶች አልወቅስም። ምክንያቱም አሉ እንደ እናት እንደ እህት እንደ ሀገር ሴት ልጅ የሚንከባከቡ ባሎች እንዳሉ ስለማቅ ማለት ነው። ግን እንደዚህ የሰውን ገንዘብ የሰውን ህይወት የምታጨልሙ ስልክና ማስረጃ በማጥፋት የምታጨልሙ ወንዶች እናንተ ግን እህት የላችሁም? ከሴት ሳረል የተፈጠራችሁት ነገስ ህይወት አይኖራችሁም? እግዚአብሔርን ሳትፈሩ ህሊና ሲያሳድዳችሁ ነው የሚኖረው የሰው ላብ የሰው ገንዘብ። ይህች እህታችን 7 ዓመት ሙሉ ቆይታ እንዴት እንዳመጣችሁ እሷና እዚህ ሀገር ለምንሰራ እህቶች ነው የምናውቀው። አረብ ሀገር የሚሰራ ሰው ብቻ ነው የአረብ ሀገር ስራን የሚያውቀው። ስራ እኮ ብቻውን አይደለም እኛ የምናስተናግደው። ስራ ብቻውን መስሏችሁ ባህሪ ራሱ ከስራ በላይ ባህሪያቸውን መሸከም አመላቸውን መሸከም ማሳለፍ፣ ስድባቸውን፣ ቁጣቸውን፣ ጮህታቸውን ጮህ ሲባል እኮ እኛ እናቶቻችን ጮክ ብለው ሲሰድቡን ጮክ ብለው የሚጮሁብን ጮህት እንዳይመስላችሁ። ይሄ እንትን የለውም ምሳሌም ሁሉ የለውም። ከባድ ነው በጣም። የፈለኩት እንደዚህ ሆነው የሚያገኙትን ገንዘብ በህልም በመሰለ መንገድ ማስረጃ በመላክ ፎቶ ቪዲዮ በመላክ እየተደሰተች በቃ ነገ ከሱ ጋር ምኖር ህይወት እያለች እያለመች እንድትኖረው የውሸት በገዛ ገንዘቧ ውሸት እያስመሰላችሁ ቪዲዮ እየላካችሁ ነገ አመቱ ደርሶ የማትመጣና የማታዩ እየመሰላችሁ እንደ ህልም እያስመሰላችሁ ተስፋ የምትሰጡ ወንዶች ግን እግዚአብሔርን ፍሩ። አያዘልቅላችሁ። የሴት ገንዘብ መቼም አያዘልቃችሁ። የሰው ላብ ያልሰራችሁበት ላብ መቼም ሊያዘልቃችሁ አይችልም። ህሌናችሁ ሲያሳድዳችሁ ነው። እውነቴን ነው የምላችሁ። እኔ የዛችን እህት ከዚች እህት ጋር የተመሳሰለ ምክንያቱም ያቺ እንደሄደች ስልኳን ሰባበረ፣ ማስረጃ አጠፋ። የዚችም አሁን ባለ ታሪኳ ይዣት የመጣሁት ባለ ታሪክም እንደዚሁ እኔ ስለነበርኩ ነው የምነግራችሁ። እንደሄድኩኝ በ3 ቀን ደበደበኝ፣ ከዛ ስልኬን አጠፋ ያለችው ምክንያት ምን እንደሆነ ታውቃላችሁ? ስልኬን ተቀበለኝ። ስልኬን ሲያየው ያ ሲልክልኝ የነበረ ፎቶ ቪዲዮ ሁሉ በቃ ይሄን ገዛው፣ ይሄን ሰራው፣ ይሄን አደረኩ የስልክ ላይ የነበረው ሁሉ አሉ። ከዛ ይሄንን ቪዲዮ ይሄንን ፎቶ ለምን አባሽ ነው ስታቆይ የነበረው? ለምንድን ነው ስልክሽ ላይ ያስቀመጥሽው? ለምንድን ነው ብሎ ነው ስልኬን የሰባበረው ተቀብሎኝ አለች። እና መጨረሻው ግን አላማረም። የሚያስጠላ ነገር ነው የተከሰተው ማለት ነው። ያ እንግዲህ ይሄንን ልላችሁ አልችልም። እና ከዚህ ቪዲዮ ግን ትማራላችሁ ብዬ ያልኩት ቪዲዮ ስለሆነ ይሄን ይመስላላችኋለሁ።
እኔ ግን ከዚህ በፊት ቪዲዮ ሰርቻለሁ ለዚህ መድኃኒት። እሱ ምንድነው ድራይቨር ላይ ደረሰኞቻችሁን ማስረጃዎቻችሁን ፎቶውን ቪዲዮም ሆነ ምንም ነገር ብታስቀምጡ ድራይቨር ላይ ያስቀመጣችሁት ማስረጃ ማለት ስልክን ቢሰባበር ቢጠፋም ሌላ ስልክ ብትገዙ እዛው ላይ ተቀምጦ እንደነበረ ታገኙታላችሁ ብዬ ከዚህ በፊት ቪዲዮ ሰርቼ ነበር። እውነቴን ነው። ጠቃሚ ነገር ማንም አያየው። በእርግጥ እኔ ገና አዲስ ስለሆንኩ ሰብስክራይብ ትንሽ ስለሆነ ሰዎች ጋር ስላልደረሰ ሊሆን ይችላል እንጂ በጣም ጠቃሚ ነገር ነው። እውነቴን ነው የምላችሁ። አንዴ ጎግል የያዘው ነገር ስልክ ቢጠፋም ኢሜይላችሁና ፓስወርዳችሁን ብቻ እወቁት እንጂ ሌላ ስልክ ብትይዙም ታገኙታላችሁ። ግን ከዛ ነገር ይሰውራችሁ፣ እግዚአብሔር አምላክ ይጠብቃችሁ። የሰራችሁበትን ላባችሁን ጠብ አድርጋችሁ አረብ ሀገር የሰራችሁበትን ገንዘብ እግዚአብሔር አምላክ ይባርክላችሁ። ከእንደዛ አይነት ነገር ይሰውራችሁ። እውነቴን ነው የምላችሁ። እኔ ለማንም አልመኝም። ደግሞ አሉ በስስት አንቺ እንድትቀየሪ እኛ እንድንቀየር የሚፈልጉ ወንድም እህት፣ ዘመድ አዝማዶች፣ ባለቤትም አለ። እግዚአብሔር ይመስገን አሉ። እውነቴን ነው። አንቺ እንዲህ ብትጎጅም ነገ ጠዋት ሊያምርብሽ ነው፣ ነገ ጠዋት ህይወትሽ ደስተኛ ሊሆን ነው፣ በርቺ የሚል ከምሩ የእውነት የሚያደርግ ወንድም፣ ዘመድ፣ አጎት፣ ባል ስላሉ እግዚአብሔር ይመስገን። እነሱም ስላሉ ደግሞ እኛ ተስፋ ልንቆርጥ አይገባም። ግን ለጥንቃቄ አይሆን ይሄ ታሪክ ስንሰማ እንደዛ አይነት ታሪክ ስንሰማ ይጠቅመናል ብለን እናስብ፣ ለሌሎችም እናካፍል። ችግር በምን አይነት መልኩ እንደሚጠልፎ እንደሚጠለን ስለማናቅ በእኛ ባይደርስም ደግሞ በሌሎች በሚደርሱ እህቶች ወስደን ብናካፍል ሊጠነቀቁበት ይችላል። ሶሻል ሚዲያ እግዚአብሔር ይመስገን አሁን ላይ የበፊት እናቶች የበፊት አረብ ሀገር የሄዱ እህቶች ስልክ ባልነበረበት ሰዓት እንደዚህ አይበሉም ነበር። ግን አሁን ሁሉም እየመከረን ባለበት ሰዓት እንደዚህ መበላት ማለት ጆሮ ሰጠን ሰው ሲያወራ ስለራሱ ሲያካፍል ባለ መስማታችን ነው እንጂ ሁሉም ሰው መካሪ ነው። ሁሉም ለኛ ይደክማል፣ ስለ አረብ ሀገር ይወራል። ግን እኛ ጆሮ ሰጠን አንሰማም። በዚህ ምክንያት ነው ምክንያቱም ስክሮል በማድረግ ጊዜያችንን ስለምናባክን ጆሮ ሰተን ታሪክ ሲወራ ያንድ አረብ ሀገር ታሪክ ስታወራ ጆሮ ሰተን ብናወራ አያችሁ ያስተምራል፣ ህይወት ያስተምራል፣ ታሪክ ያስተምራል ብዬ ስለማስብ ነው ይዤላችሁ የመጣሁት እላችኋለሁ። በኔ በኩል ይሄን ይመስላል። አመሰግናለሁ።